ትራምፕ የኢራንን መሪ እንደሚያስወግዱ ዛቱ። ነገሩ ከብዷል። የኢራን ማዕበላዊ አመጽ። የኢራን ነገር አሳሳቢ ሆኗል። ኢራን እስካሁን ድረስ በዓለም አደባባይ የምትሰማው በእስራኤል ላይ ስትዝት፣ በአሜሪካ ላይ ስትሳለቅ፣ ምዕራባውያንን ስትኮንን ነበር። አሁን ግን ኢራን በራሷ ችግር ላይ ተጠምዳለች። የኢራን ያሁኑ ችግር እስራኤል የኢራንን የኒኩሌር ሳይንቲስቶች እየለቀመች ከመቅጠፏ የበለጠ እንዲሁም አሜሪካ የኢራንን የኒኩሌር ጣቢያ ማብላያ ከመታቸው የባሰ ሆኗል። ምክንያቱ ደግሞ የእስራኤልና የአሜሪካ ዋና ሞጋችና ተቃዋሚ ሆነው የአያቶላህ መንግስት ስርዓት እንዲገረሰስ የሚጠይቅ ህዝባዊ አመጽ ተቀጣጥሏል። በአሁኑ ሰዓት በኢራን በተለያዩ ከተሞች የኢራን ህዝባዊ አመጽ እንደተቀጣጠለ እየተዘገበ ይገኛል። ኢራን በህዝቦቿ ነውጥ ውስጥ ገብታለች። ኢራናውያን አፍቃሪ ምዕራባውያን ሆነው የመጡም ይመስላል። የአያቶላህ ስርዓት መገርሰስ አለበት እያሉ ነው። የኢራን ህዝብ ልክ እንደ ሊቢያ ህዝብ ለመሸወድ መንገድ ላይ ገባ ይመስላል። የካፒታሊስቱ የአሜሪካ የበላይነት ያለበትን ዓለም ለመቀላቀል የቋመጡ ይመስላል። የኢራንን ህዝባዊ አመጽ አሜሪካና እስራኤል እንደ ጥሩ ግብዓት እየተጠቀሙበት ይገኛል። የኢራን ህዝባዊ አመጽ ለአሜሪካና ለእስራኤል ትልቅ ደስታን ፈጥሯል። የአሜሪካ ባለስልጣናት ጀግናውን የኢራንን ህዝብ እንደግፈዋለን እያሉ ነው። ትራምፕ ኢራን በአማጺና ተቃዋሚ ህዝብ ላይ ከተኮሰች እኔም እተኩሳለሁ ሲሉ ዝተዋል። እስካሁን ድረስ እንደ ምዕራባውያን ዘገባ ከሆነ በኢራን ህዝባዊ አመጽ ምክንያት ከ50 በላይ ሰዎች ተገድለዋል።